በእውነት እግዚአብሔር ያልቆረጠባት ነፍስ በሰዎች ሺህ ጊዜ ቢደራደሩባት ምንም አትሆንም። በተለይ ወንድማችን እስክንድር እኔ የማውቀው በ1980ዎቹ መጀመሪያ አካባቢ ጀምሮ ነው። ከዛ ጊዜ ጀምሮ የመግደል ሙከራ ተደርጎበታል። መጀመሪያ ጋዜጣ ሲጀምር እስክንድር መጀመሪያ ጋዜጣ ሲጀምር ጋዜጣውን አትሞ ራሱ ነበር አዝሮ የሚያከፋፍለው ራሱ እና ያንን ጋዜጣ ማተሚያ ቤት አስገብቶ አውጥቶ ሊያከፋፍል ሲሄድ እጁን ሰብረውታል መንገድ ላይ ደህንነቶች። የዛሬ ስንት ዓመት ነው? የዛሬ 30 ዓመት አካባቢ ነው የምነግራችሁ። ከዛን ጊዜ ጀምሮ የሚታገል እንግደል ሲሉት የማይሞት አንድ ሰው አለ። የሚገርም በምንም ተአምር ኢትዮጵያዊነትን እና አማራነትን ደግሞ በምንም ተአምር ከልቡ አውጥተው ሊወስዱት ያልቻሉ ሰው አገር የልብ ነጸብራቅ እንጂ ስሜት አይደለም የሚባለው። ስሜት ይሞቃል፣ ይቀዘቅዛል። የልብ ነጸብራቅ ግን የልብ ነጸብራቅ ነው፣ ምን ጊዜም አይወጣም። እንግዲህ በእስክንድር ላይ የማየው ይሄ ነው። ከልብ ነው በቃ። አገር ናት፣ አትቀየርም። ብዙ እህቶቻችን ብዙ ወንድሞቻችን በውጭው ሀገር ደልቷቸው ተምረው ይኖራሉ፣ ግን ነጻነት የላቸውም። አገር ነጻነት ነው ገባቸው። ለዚች ነጻነት ለዚች ሀገር ሲሉ ውድ ህይወታቸውን ሰጥተዋል። ብዙዎቹም ደግሞ በመከራ ውስጥ አልፈው ዛሬ ላይ ደርሰዋል። ሴቶች እህቶቻችን እንኳን ዛሬ ከነስክንድር ጋር ዋጋ እየከፈሉ ነው ያሉት የገባቸው። ሰው እኮ ማለት እኮ በተፈጥሮ እኮ ነጻነት ፈላጊ ነው። የሰው አእምሮ ሁልጊዜ ነጻነት ይፈልጋል። ይሄ ተምሮ አይደለም የሚያገኘው። ማንኛውም ሰው ሆኖ ከተፈጠረ ነጻነት ያስፈልገዋል። ነጻነቱን ይፈልጋል፣ ለነጻነቱ ደግሞ ይታገላል። ይሄ የሰው ባህሪ ነው። እጅግ በማከብራቸው እጅግ በመወዳቸው በተለይ እስክንድር በጣም በማከብረው ወንድሜ ፊት ዛሬ እዚህ በመገኘቴ በጣም ደስታ ተሰምቶኛል። ምክንያቱም እስክንድር አያውቁትም፣ የሚያውቁት ግን በስራዎቹ ያውቁታል። እስክንድር የፖለቲካ ተሟጋች ብቻ አይደለም። እስክንድር ምሁር ነው። በሳምንት ውስጥ 3 ጋዜጣዎች ነበሩት። በሳምንት ውስጥ አስኳል፣ ምኒልክና ሳታናው የሚባሉ ጋዜጦች ነበሩት። እንደው ጽሁፎቹን እንኳን ሌላ ሰው አቀረበለት ብንል እነኚህን ኤዲት ማድረግ አለበት። ለመሆኑ በሳምንት ውስጥ እስቲ እንደው ከናንተ መካከል 10 ገጽ መጽሐፍ አንብቤያለሁ ብሎ የሚነግረኝ ካለ አስቡት። 3 ጋዜጣ መጽሔትም ነበረው። ምኒልክ መጽሔት ነበረ። ይሄን ሁሉ ያዘጋጅ ነበር። በሳምንት ውስጥ ነው እንግዲህ አስቡት። ይሄና አእምሮ ነው ህወሓት ሲያስረው ሲፈታ የነበረ። የአእምሮ ግን ዛሬም ይሰራል። ይገርማችኋል። ምንም አልሆንም። ለምን? ከልቡ ነዋ። ስሜት አይደለም። አደራችሁንም እላችሁ አሁንም ቢሆን ለሀገር የሚደረግ ትግል ስሜት አይደለም፣ የልብ ነጸብራቅ ነው። ስለዚህ ከልባችሁ በተለይ እጅግ የማከብራችሁ ፋኖዎች ሁሉም ነገራችሁ ከልባችሁ እንዲሆን እጠይቃችኋለሁ። ከልብ ነው አገርን መውደድ፣ ከልብ እንጂ ስሜት አይደለም። እዚህ ላይ በጣም ጠንካሮች ናችሁ አውቃለሁ። ተያይተናል፣ አብሬያችሁ ነበርኩ፣ ኮርቼባችኋለሁ። ያ ታሪክ ምስክር ነው። ያው የኛ ነገር ሆኖ አሁን አይደለም ከጥንትም ጀምሮ ለሰራተኞች የስራቸው ዋጋ ይከፈላቸው። ባንዳዎቹን ሾማ እነ በላይ ዘለቀን አንገታቸው ላይ ገመድ ያስገባች ሀገር ናት። ምንም ይሄ ጥርጥር የለው። ግን ጀግኖች ሁሉ ጊዜ የሚዋጉት እንዲሾሙ እንዲሸልሙ አይደለም፣ ውስጣቸው በሚፈጥረው አገራዊ ፍቅር ብቻ ነው፣ ወገናዊ ፍቅር ብቻ ነው። ወገን ከመጠቃት በላይ አገር ከመወረር በላይ ውርደት ስለሌለ ለዛ ይታገላሉ እንጂ ለሹመትም አይደለም። በላይ ተለምኖ ነበር። እንደውም ማነው ደጃዝማች ምናምን እንበለብለውት ነበር። አልፈልግም ነው ያለው። ለስልጣን አልተዋጋም ነበር። ስለዚህ ሁላችሁም አሁንም ቢሆን የምትዋጉት ክቡር ለሆነው ለሰው ልጅ ነጻነት እንጂ ለሌላ ጥቅም አይደለም። ፋኖ ስልጣን አይፈልግም። ፋኖ
አገር አደጋ ላይ ስትወድቅ ይገባል። አገር ሰላም ሲሆን ወደ ስራ ይመለሳል። ምናልባት እንደዛ ለመሆን ያለንበት ዘመን ላይ ያገዘን ይችላል። ውስብስብ ችግር ውስጥ ነው ያለነው። ችግራችን በቀላሉ የሚፈታ አይደለም። በጣም ውስብስብ ችግር ውስጥ ነው ያለነው። የፋኖ ጉዳይ መቼ እንደሚያበቃ አናቅም። ምናልባት እንደ እስራኤል በአንድ እጃችን ጠመንጃ፣ በአንድ እጃችን እስክሪብቶ፣ በአንድ እጃችን የመመርመሪያ ዶክተሩን ቢሆን መሳሪያ፣ በአንድ እጃችን ጠመንጃ ሆነንም ልንቀጥል እንችላለን። እኛ አማራዎች ችግራችን በጣም ውስብስብ ነው። ለዚህ ደግሞ ዝግጁ መሆን አለብን። አስተማሪውም ሲያስተምር ምናልባት እንደ እስራኤል ጠመንጃ አንግቶ ሊሆን ይችላል። ቀጣይ ህይወታችን አማራን ሊውጡት ከተዘጋጁት እኩል መዘጋጀት ሲችል ያን ጊዜ የአማራው ችግር ይፈታል። ምንም ጥይት መተኮስ አያስፈልገውም ለአማራ። እስክንድር ነግሯቸዋል። ፋኖ ፍትህ አክባሪ ነው። ከአባቶቹ የወረሰው ይሄ ነው። እኛ አባቶቻችን ልጆች ነን። ፋኖ በምንም ተአምር የተለየ ፍላጎት የተለየ ዓላማ የለውም። ስልጣን አይፈልግም። ፖለቲከኛ አይደለም። አንድ ነገር ግን ይፈልጋል። እንደ አማራ በሰላም እንዲኖር፣ እንደ ኢትዮጵያ ደግሞ ኢትዮጵያ እንድትቀጥል ይፈልጋል። በዚህ ጉዳይ ላይ ምንም አይደራደርም። ከምንም በላይ ደግሞ አያቶቹ ለብሰዋት በየጠረፉ ብቻ አይደለም ኮሪያና ኮንጎ ላይ የወደቁት ያቺ ድንቅ ውብ የኖህ ምልክት አርማ ባንዲራው እንድትከበር ማንኛውንም መስዋዕትነት ይከፍላል። ማንኛውንም መስዋዕትነት። ስለዚህ በርቱ፣ ጠንካራ ሆኑ። ችግሮች ይኖሩብናል። ችግሮቻችንን ልክ በጋራ በአንድነት እንፍታ። የመጣልን ማሳሰቢያ አለ። እህታችንን አሳስባ ነበረ። ፋኖ አንድ ፋኖ መቆም አለበት። መጀመሪያ ፋኖም ያልነበሩ በልዩ ልዩ ጥቅም የመጡ ሊኖሩ ይችላሉ። እነሱ ወደፊትም አንድ አይሆኑም። እኛ ግን ችግር ያስተሳሰረን፣ የአማራው ጉዳይ ያስተሳሰረን፣ ከፍ ሲል የኢትዮጵያ ጉዳይ ያስተሳሰረን ሰዎች ስላለን ወደፊት ምናልባት እንደዚህ እንደ አስቴር የሚጨነቁትን ወንድሞቻችንን አንድ ሆነን እነሱም ደስ የሚላቸው ጊዜ አብረንም በጋራ እነሱ በፖለቲካው እኛ ደግሞ ሕግ በማስከበሩ ወይም ደግሞ ጥላትን እንደ ወያኔ ያለውን ጥላት በመከላከሉ እንሰራለን ብዬ ተስፋ አረጋለሁ። ያም ስራ እየተሄደበት ነው። በጎጃምም በጎንደርም በወሎም ጥሩ ወንድሞች አሉን። ከነሱ ጋር እየሰራን ነው። ውጤቱን ወደፊት እናያለን። በድጋሜ የባልደራስ ለእውነተኛ ዲሞክራሲ ከፍተኛ አመራሮች እንኳን ለዚህ አበቃችሁ። እጅግ በጣም አመሰግናለሁ።